የ30 ደቂቃ ከቤቲ ጋር ተመልካቾች ተከታታዮቼ በሙሉ ዛሬም እንደወትሮ ቆንጆ ሐሳብ ወደ እናንተ ይዤ መጥቻለሁ። ዛሬ በዚህ ሳምንት እውቅና ምንድነው እላችኋለሁ። ሁሉም ሰው ታዋቂ መሆን ይችላል። ታዋቂ ለመሆን በትክክል ምን ነገሮች መሟላት አለባቸው ብላችሁ ታስባላችሁ? እውቅና ፋይዳውስ ምንድነው? እስኪ በያላችሁበት ይሄን ሐሳብ ተወያዩበት። ከኔ ጋር ግን ጥሩ ቆይታ ይኖራችኋል። የትም እንዳትሄዱ። 30 ደቂቃ ከቤቲ ጋር እንዴት ቆያችሁኝ? በያላችሁበት 30 ደቂቃ ከቤቲ ጋር እነሆ ጀመረ። በቤተልሔም ተስፋዬ ኦፊሻል ዩቲዩብ ቻናል ላይ ይህንን ሳምንታዊ ፕሮግራም ለምትከታተሉ በሙሉ ሰላምና ጤና ፍቅር ለእናንተ ይሆነላለሁ። ዛሬም እንደሌላው ጊዜ የተመረጠ ሐሳብ ወደ እናንተ ይዤ እመጣለሁኝ። ለስሜታችሁ ቅርብ የሆነ ለዕለት ተዕለት ህይወታችሁ ቅርብ የሆነ እጅግ የምታውቁትን ሐሳብ ነው ማወራው። በያላችሁበት የየራሳችሁን ኮሜንት ታረጋላችሁ ብዬ ተስፋ አረጋለሁ። ሰብስክራይብ፣ ሼር፣ ፎሎ፣ ላይክ እያረጋችሁ ጠብቁኝ። የትም እንዳትሄዱ። 30 ደቂቃ ከቤቲ ጋር ተመልሰን ተገናኝተናል። ተመልካቾቼ ተከታታዮቼ በሙሉ በ30 ደቂቃ ከቤቲ ጋራ የምናነሳቸውን ሐሳቦች ላደነቃችሁ፣ እኔን በግል ላከበራችሁ፣ ለሰጣችሁኝ ፍቅር ሁሉ እጅጉን አድርጌ አመሰግናለሁ። በተሻለ ስራ እንደምክሳችሁም እንደማስደስታችሁም ተስፋ አረጋለሁ። ለዛሬ እውቅና ታዋቂነት ምንድነው ለእናንተ? ማን ነው እውቅና የሚገባው? ማን ይታወቅ? ወደ እውቅና ማማ ወደ መታወቅ ወይም ደግሞ በእንግሊዘኛው ፌም ኔም ወይም ደግሞ እናንተ ወይም ሁላችንም በአብዛኛው የምንለው ፌመስ የመሆን ነገር እንዴት ይገኛል? መገኘት የኛ ለማድረግ የምንሞክርባቸው መንገዶችስ ትክክል ናቸው ወይ? ሰዎች ለመታወቅ የእውቅና ጥግ ላይ ለመድረስ ምን ማድረግ አለባቸው? ጤናማው መንገድ ምንድነው የሚለውን ሐሳብ ዛሬ ወደ እናንተ ለማንሳት ፈልጋለሁ። ምክንያቱም ወደ እናንተ ማነሳቸው ሐሳቦች በአንድም በሌላ በጣም አስፈላጊ ካልሆኑ ይህን ያክል ጊዜ ሰጥቼ እናንተንም ጊዜ እንደማላጠፋ ታውቃላችሁ። ብዙ ጊዜ ሰዎች የታወቁ ሰዎችን እንደ ሮል ሞዴል መከተል እንደ ተምሳሌትነት ማየት ስለሚኖር በተለይ ደግሞ ብዙ አእምሯቸው ያልዳበረ የህይወት ልምዳቸው ያልበለጸጉ ቲኔጅ እድሜ ላይ ያሉ ወጣቱ ማህበረሰብ በአብዛኛው ታዋቂ ሰዎች የሚያደርጉትን የልብስ ስታይል እንደው በቀላሉ አነጋገር፣ ያኗኗር ላይፍ ስታይል የመከተል ነገር እናስተውላለን። የምንወዳቸውን ሰዎች ኢሚቴት የማድረግ የማስመሰል የነሱን ህይወት ኮፒ የማድረግ ነገር ስለሚኖር አንዳንድ ጊዜ በተሳሳተ መንገድ ትክክል ያልሆነ ጤናማ ያልሆነ እውቅናን ፍለጋ የሚያመጣው በጣም አስከፊ ውጤቶችንም ስለማስተውል እስኪ ከስር መሰረቱ አንዳንድ ሐሳቦችን እያነሳን ከእናንተ ጋር ለመጫወት ነው ዛሬ በዩቲዩብ ቻናሌ ብቅ ያልኩት ማለት ነው። ሰላሳ ደቂቃ ከቤቲ ጋር ለእናንተ ማን ይታወቅ? ምን አይነት ስራ የሰሩ ሰዎች ናቸው መታወቅ ያለባቸው? እንደው በሰፈራችሁ፣ በአካባቢያችሁ፣ በቤተሰቦቻችሁ ኢቭን እንደው ይሄ ሰው እንዴት አልታወቀም? ይሄንን ሁሉ ስራ ሰርቶ እንዴት ማህበረሰቡ አላወቀውም የሚል ነገር በውስጣችሁ ሊመጣ ይችላል። አንዳንድ ጊዜ ደግሞ በጣም አስደንጋጭ በሆነ መንገድ ፍጹም ከባህል ከሃይማኖት የወጡ ከሰዋዊነት ከማንነት የወጡ ምግባሮችን ባህሪያቶችን የሚያንጸባርቁ ሰዎች ደግሞ በአስደንጋጭ ሁኔታ የእውቅና ጫፍ ላይ እናገኛቸዋለን። እና ይሄ ነገር እንደው መታሰብ የለበትም ወይ? ይሄንን ሰው የሚከተሉ ሌሎች ሰዎችስ አብረው አይጠፉብንም ወይ የሚለውን ነገር እንግዲህ የማጤን ግዴታ አለብኝ። እኔ እንደምታውቁት ሙያዬም ማህበረሰብ ጥናት ባለሙያ ስለሆንኩኝ አንድን ማህበረሰብ ወዳልሆነ አቅጣጫ ሊመራብኝ ይችላል ብዬ የማስበው ነገር ሁሉ በስጋት ነው የምከታተለውና ምናልባት እዚህ ቶፒክ ላይ እንደውም ብዙ ላለማውራት ወስኜ ነበር። ግን አሁን የማያቸው ነገሮች ትንሽ ስጋት እያጫሩብኝና አንዳንድ ጊዜ መወሰድ ያለበትም እርምጃ የሳሳም መስሎ ስለተሰማኝ አንዳንድ ሐሳቦችን ወደ እናንተ ማድረስ እንግዲህ እሞክራለሁ። እውቅና
ልክ እንደ አንድ ሞያ ለምሳሌ ሐኪም፣ ኢንጂነር ኦር ሌሎች ካፕቴን እንደ አንድ ታይትል የሚሰጥ ነገር ነው እውቅና። አንድ ሰው በሆነ ነገር ታወቀ ሲባል የሰራው ጥሩ ማህበረሰቡን በትክክል የሚጠቅም ወይም ለማህበረሰቡ ፖዚቲቭ የሆነ ኮንትሪቢዩሽን ያለው ነገር ይዞ መምጣት መቻል አለበት። በሙዚቃው ዘርፍ ሊሆን ይችላል፣ በስፖርቱ፣ በአትሌቲክሱ፣ በቲያትሩ፣ በድራማው፣ በየትኛውም ሁኔታ ውስጥ ሰዎች ወደ እውቅና ሲመጡ በሆነ ድካም ውስጥ በሆነ ህመም ውስጥ የሆነ መስዋዕትነት ከፍለው ነው እዛ ቦታ ላይ የሆነ ታይትል የሚያገኙት። አንድ ሰው ሐኪም ሲባል ከሃይ ስኩል በኋላ ሚኒመም 7 ዓመት በዩኒቨርሲቲ ውስጥ ብዙ መስዋዕትነት ተከፍሎ ብዙ ነገር እንግዲህ ውጣ ውረዱን የምትገምቱት ነው፣ የምታውቁትም ትኖራላችሁ። ሌሎቹንም ሰዎች በትወና ውስጥ በሙዚቀኝነት ህይወት ውስጥ ጆርኒው ከባድ ነው። የሚመጣበት አፕ ኤንድ ዳውንስ በጣም ከባድ ነው። ቀላል ነገር ዝም ብለን ኦል ኦፍ ሰደን በአንድ ኦቨርናይት የምናገኘው ነገር አይደለም። ምናልባት አጠገቤ ይህንን ፕሮዳክሽን የሚሰሩ ካሜራማኖች ደግሞ እርግጠኛ ነኝ ትልቅ ሙያም ስለሆነ ፊልም ፕሮዳክሽን፣ እንደዚህ አይነት ትልልቅ ፕሮዳክሽኖች እዚህ ቦታ ላይ ሲገኙ ምን አይነት በህይወት ውጣ ውረድ ውስጥ እዚህ እንደመጡ ሁሉም ሰው የራሱን ነገር እንደሚናገር ተስፋ አደርጋለሁ። እኔም እንደዛው። ግን እንዴት አንድ ሰው በአንድ ሌሊት ስድቦችን ደርድሮ የማይገቡ ቃላቶችን ኦርኬስትሬት አድርጎ ለሆነ ማህበረሰብ በሆነ ስትሪም ሜንስትሪም ሚዲያ መቼም አይፈቅደውም። ቴሌቪዥን፣ ሬዲዮ ላይ እንደዚህ አይነት ነገሮች አይደረጉም። ይሄ ሶሻል ሚዲያ ፕላትፎርም ነው። ብዙ ነገሮችን መቼም እያስተናገድንበት ያለ ነው፣ ጠቃሚ መጥፎንም ጎጂውንም ነገር። በዚህ ሶሻል ሚዲያ እና በዚህ ፕላትፎርም በመጠቀም ብዙ መልካም ነገር የሰሩ ሰዎች እንዳሉ ሁሉ እነዚህ ሌት ተቀን ስድብንና አንዳንድ ሰዎችን የማዋረድ ቴክኒክ ቃላት ሲያጠኑ እያደሩ የሆነ ጠዋት ላይ አንድን የሀገር ዋርካ አንድን የሀገር ምልክት የሆኑ በጣም ትልልቅ ሰዎች ምናልባትም ህዝብንም እንደ ህዝብ ጥርግርግ አድርጎ ሰድቦ ግን ታዋቂ መሆን መቻሉ በጣም ነው የሚያሳዝነው፣ እንደ አንድ ሀገር ማለት ነው። እና እኔ የማህበረሰብ ጥናት ባለሙያ ሆኜ ህዝቤ ስነ ምግባር ምናልባት ታስታውሱ ከሆነ ይሄንን ፕሮግራም ስጀምር ስነ ምግባር ብዬ ነው የጀመርኩት። ስነ ምግባር ሽቶ ይላል የሚል ፕሮግራሜን ወደኋላ መለስ ብላችሁ ምናልባት ሁለተኛ ፕሮግራም ይመስለኛል የሰራ ነው። ቤተክርስቲያኖቻችን ስነ ምግባርን ይሰብካሉ፣ መምህራኖቻችን ስነ ምግባርን ይሰብካሉ። እናት አባቶቻችን ትልልቅ ሰው ሲመጣ ከወንበር ተነስ ብለው ነው ያሳደጉን። ይሄንን ስነ ምግባር ጥሰን ዛሬ እንደዚህ አይነት የግላጭ ስድድብ መድረክ መፍጠር ምናልባትም አንዳንድ ጊዜ በእውነት ለመናገር ምን ጋር ነው ስራው ያልተሰራው? አባት ነው ያልተቆጣው ልጁን ያልገሰጸው? ሃይማኖት ነው ያልገሰጸን? ወይስ ምን አይነት ህሊና ኖሮን ነው አንድ ሶሻል ሚዲያ ሜንስትሪም ላይ ወይም ደግሞ ላይቭ ወተን ግለሰብን ብቻ አይደለም እንደ ማህበረሰብ የኢትዮጵያን ማህበረሰብ ፍላጎታቸው የነሱ ነው ጥርግርግ አድርገን ሰድበን እውቅናን ለማግኘት ማሰብ ማለት በጥቁርና ነጭ ወገኖቼ ምነግራችሁ ነገር ህዝብን መናቅ ማለት ነው። እሰድብሃለሁ ግን ላይክ አድርገኝ፣ አጠፋሃለሁ ግን ፎሎ አድርገኝ፣ ተከተለኝ። እኔ በጣም ነው ማዝነው። እኔ ብላክ ኤንድ ዋይት በነጭና ጥቁር ምነግራው እዚህ ጋር መናገር እንፈልገው ነገር አባት እናታችሁን እንዳትሰሙ ሊትራል ቃል በቃል ይሄን ነው የተናገረው አንድ ሰው። ስሙን መናገርም አልፈልግም እዚህ ጋር ሌላ ፕሮሞሽን ነው የሚመስለኝ። አባት እናትን አትስማ፣ አንተ በፈለግከውና በተመቸ መንገድ ሂድ ብለን የ12ኛ ክፍል ተማሪን መምከር ምን ማለት ነው? ከዛ ደግሞ እሱን ደግሞ እንድንሰማው ይፈልጋል። እሱን ደግሞ የእሱን ምክር ደግሞ እንድናዳምጠው ይፈልጋል። መቼም የመጣው እንድንሰማው ነው። እና ምን ጋር ነው እንደዚህ ወጀብ የተፈጠረው? እንደዚህ ዝብርቅርቅ ያለ ማዕበል የተፈጠረው? እና ይሄንን ቅርጽና መስመር የምናስይዝበት ሜካኒዝም አለ። እንደ ሀገር መንግስት የምንከታተልበት ማህበረሰቡን ስርዓት ህግ የምናስይዝበት መንገድ አለ። አንድ ነጋዴ እየሸጠ እየሰራ እየገዛ እየሸጠ
ገቢዎች ግዴታ ከዚህ ነጋዴ የሚፈለግ ገቢዎችና ጉምሩክ የሚጠይቀው ግዴታ አለ። እሱን አንድ ቀን ካዛነፈ የሚከተለው ነገር ምን እንደሆነ ይታወቃል። ህግ ነው፣ መደረግ አለበት፣ ትክክል ነው። እዚህስ ጋር የሚጠየቁ ሰዎች እንዴት መኖር የለባቸውም? ተማሪዎች ዩኒቨርሲቲ ውስጥ የሚገቡ ተማሪዎች በሙሉ አያልፉም። ለዶክትሬት ዲግሪ የሚገቡ ተማሪዎች በሙሉ ሁሉም ሊመረቁ አይችሉም። የማይችሉ ያልቻሉ የሚቀሩ አንተ እነዚህን ትምህርቶች ደግመህ መማር አለብህ የሚባሉ ተማሪዎች መኖር አለባቸው። ሁሉም ሰው ተቀባይነት ሊኖረው አይችልም። የትኛውም ፑል ውስጥ የገባ ሰው በሙሉ ውጤታማ ነው ማለት አይቻልም። የማይችሉ ሰዎች አሉ። ካፕቴን ሆነው ተወዳድረው አውሮፕላን ለማብረር ብቁ ያልሆኑ ሰዎች አሉ። መውደቅ አለባቸው። የትኛውም ላይቭ ስትሪም ላይ የወጣ ሰው ሁሉ ተወዳጅ ነው ማለት አይደለም። ስራቸው መገምገም አለበት። መውደቅ ካለበት መውደቅ አለባቸው። ከሲስተም መውጣት ካለባቸው መውጣት አለባቸው። መቀጠል ካለባቸው ደግሞ መቀጠል አለባቸው። ይህንን እውቅና የምንሰጠው በመጀመሪያ እኛ ስልክ እጃችን ላይ የያዝነው ሰፊው የኢትዮጵያ ሕዝብ ነው። ክቡሩ ውዱ የኢትዮጵያ ሕዝብ ነው። ማንም ሰው እኛ ስልክ ላይ መጥቶ የፈለገውን ነገር እንዲናገር ከፈቀድንለት ከተከተልነው ስራህን ወድጄዋለሁ ብለን ላይክ ካረግነው በኋላ ልንወቅሰው እንዴት እንችላለን? ከዚህ ሁሉ ሌላ በጣም የማዝነው የፈለጉትን ነገር ካደረጉ በኋላ መቼም የኢትዮጵያ ሕዝብ ተሳዳቢ ሰው ይወዳል ማለት ነው። ሰዎች በዚህ መንገድ ነው የምንታወቀው። ጥሩ ነገር ይሄ የሚገነባውን ነገር መልካሙን ነገር ይዘን ከመጣን አድማጭ የለንም ብለው ተስፋ ስለቆረጡ የሚከተለን ሰው የሚወደን ይሄንን አሁን የምንጠላውን ነገር ይሄ በጣም ከባድ ለመስማት የሚዘገንኑ የማህበረሰቡን ሃይማኖትም ባህልም የጣሱ ስንሰማቸው ድንዝዝ የሚያደርጉ ቃላቶችን ስንናገር ነው ተከታይ የምናገኘው ብሎ ማሰብ ማለት ማህበረሰቡን መናቅ ማለት ነው። እናንተ የምትወዱት ስድብ ነው እያሉን ነው እነዚህ ሰዎች። እኔ ግን አልቀበላቸውም እነዚህን ሰዎች። እናንተ በያላችሁበት ምን መልስ እንደሚኖራቸው አላውቅም። እኔ ግን አልቀበላቸውም። እኔ የምፈልገው ማንነቴን የሚገነባልኝ ወደ ተሻለ የቢዝነስ አይዲያ ሀሳብ የሚመራኝ ካለሁበት ድክመት የሚያንጸኝ የሚያርመኝ የሚያሳድገኝን ሀሳብ የሚያቀብለኝን ሰው ነው ስልኬን ከፍቼ መስማት የምፈልገው። እና እየሆነ ያለው ተግባር ላይ የምናየው ነገር ግን ይህ አይደለም። ስለዚህ እንዴት ቢንቁን ነው የምለው እኔ። ለምንድን ነው የናቁን? ላይክ አረግናቸው፣ ተከተልናቸው፣ ሲሳደቡ ተከተልናቸው። ስለዚህ እንዴት ሊያከብሩን ይችላሉ? ኖ ብንል ኖሮ አንፎሎ ብናረጋቸው ብሎክ ብናረገው ኖሮ ይሄንን አካሄድ ምን እየሰራሁ ነው ብለው እንዲያስቡ አየር እንሰጣቸዋለን፣ ጊዜ እንሰጣቸዋለን። ከወደድናቸው ግን ይቀጥሉታል ማለት ነው። ከዛስ በኋላ በቪሸስ ሰርክል መልሶ የኛ ልጅ ላይ ይመጣል። እኛ የወለድነው የምናሳድጋቸው ልጆች ላይ ይመጣል ማለት ነው። ስለዚህ አንድ የ16 17 ዓመት ሴት ልጅ ያለችው አባት ሶሻል ሚዲያውን ከፍቶ አንደኛውን ፕላትፎርም ከፍቶ ራቁት የሚደንሱ ልጆችን እንደዚህ የሚሳደቡ ሰዎችን እየገባ ላይክ እያደረገ የራሱን ልጅ ግን ስርዓት ለማስያዝ መሞከር ይፈልጋል። እንዴት ምድር ላይ እንደዚህ እንዴት ምን ሊፈጠር ይችላል? በምን ተአምር? ስለዚህ የምናደርጋቸው ነገሮች የኛ ያልሆኑና አርቲፊሻል እንዳይሆኑ እጅግ ጥንቃቄ ያስፈልጋል። ስለዚህ እኔ በጊዜው ትንሽ ያስቆጣኝ ነገር ነበር እውነት ለመናገር። ግን በአንዳንድ አለመመቻቸቶች ምክንያት እዚህ ነገር ላይ ሀሳብ አለመስጠቴ ትንሽ በእውነት ለመናገርና እንደው የዘገየ ሁሉ እየመሰለኝና ሁሉ ጊዜ ራሴን ስለሚመታኝ እስኪ ይሄንን ነገር እንደው ህዝቤ ጋር አክባሪዎች አድናቂዎች ምናልባት ላድርሰው እነሱ ጋር የሚል ነገር ነውና ነገም ለሚበቅሉት ልጆች ዛሬም ቤቱ ሆኖ እያሰበ ያለ ልጅ ይኖራል። እከሌ እየተሳድቦ ይሄን ያክል ፎሎወር አግኝቷል፣ እከሌ የሆነ ደስ የማይል ነገር ተናግሮ ወይ የሆነ እንቅስቃሴ አሳይቶ ይሄን ያክል የዩቲዩብ ተከፋይ ነው ወይ ደግሞ የሶሻል ሚዲያ ተከታዮችን አፍርቷል፣ እኔስ ነገ ለምን ይሄን አላደርግም የሚለውን ልጅ ምን እንበለው? ዛሬ እንዴት አድርገን ትክክለኛውን መንገድ እናሳየው? እነዚህ ሰዎች እኮ አሁን እላይ ወጥተው በቃ እኛ ነን እያሉ ነው። ሁሉም ነገር ሰክሰስፉል ነን፣ ተሸላሚዎች ነን፣ ተደናቂዎች ነን እያሉ ነው። ለልጆቹ ምን ብለን እናስተምራቸው?
መደነቅ የማይፈልግ ሰው የለም፣ መወደድ የማይፈልግ ሰው የለምና ስለዚህ ስራችን ላይ የሰራነው ነገር ላይ ውሃ የሚደፋ እውነትን እንደው ጭቃ የሚረጭ አይነት ሲስተም ነው እያየሁ ያለሁትና የሚመለከታቸው አካሎች እነማን እንደሆኑ አውቃቸዋለሁ። ለምንድን ነው ሀይባ ያጡት? እነዚህ ሰዎች ከቁጥጥር ውጪ ናቸው ማለት ነው። ይህንን በጥቁርና ነጭ እንደው ሁሉም ይሄን ፕሮግራም የሚያይ ሰው እንዲመልስልኝ እፈልጋለሁ። ሌሎች ሀሳቦች ከዚህ ጋር የተያያዙ ሀሳቦችን ከረፍት በኋላ ተመልሼ የማነሳ ይሆናል። የትም እንዳትሄዱ። ሰላሳ ደቂቃ ከቤቲ ጋር ተመልሰን ተገናኝተናል። አድማጮቼ፣ ተከታታዮቼ በሙሉ ዛሬ ያነሳ ነው እንግዲህ እውቅና ምንድን ነው? እውቅናን እንዴት እናገኛለን? ፌም ኔም ወይም ፌመስ መሆን እንዴት ይመጣል? በምን አይነት ጥረት ውስጥ ነው መምጣት ያለበት? እነማን ናቸው እውቅና የሚገባቸው? እውቅና ለሁሉም ሰው የሚሰጥ ነገር አይደለም። እውቅና ማለት ልክ እንደ አንድ ሙያ ገዳይም ነው። አንድ ሳይንሱ ያልገባው ሐኪም ሕክምናን ወይም ደግሞ ሰዎችን ለማከም ሆስፒታል ውስጥ ቢቀጠር ሊያመጣው የሚችለው አይነት ጉዳት ነው በእውቅና ውስጥ የምናጣው። ስለዚህ ሰዎች ታዋቂ ሰዎችን የመከተል የነሱን ባህሪ፣ የህይወት ዘይቤና ላይፍ ስታይል የምንለውን ነገር ኮፒ የማድረግ ነገሮች ስለሚኖሩ ጥፋቱ የመብለጥ ነገር ይታየኛል። ጥፋቱ የሚያመዝንበት ነገር ይታየኛል። አገሬ ላይ በጣም መኮራባቸው ታዋቂ ሰዎች አሉ። በብዙ አይነት መልኩ ይገባቸዋል የተባሉ ምናልባት ይሄ ሁሉ ሶሻል ሚዲያ ባልኖረበት ባልተፈጠረበት ጊዜ ሜንስትሪም ሚዲያ በቴሌቪዥን በሬዲዮ ድምፃቸውን ስንሰማው የምንደሰትበት ምናምን አይነት ሁኔታዎች ነበሩ። አሁን ይሄ እንግዲህ ሶሻል ሚዲያ ፕላትፎርም ለብዙ ለበጎ ነገር እየተጠቀሙ ያሉ በእርዳታው በምኑ ብዙ ነገር ላይ እየተረባረቡ ያሉ በመልካም መንገድ ኢቭን ኮሜዲያኖች እንደው ሳቅን የሚያጭሩ በጣም ብዙ አስተማሪ የሆኑ ነገሮች የሙዚቃ ስራዎቻቸውን የመድረክ ስራዎቻቸውን በትወናውን በምንም እያመጡ ፕሮሞት የሚያደርጉበት ነገር እጅግ ልብ የሚሞላ ደስ የሚያሰኝ ነገር ነው። እንግዲህ ሁሉ ጊዜ ጥሩ ነገር ስለማይኖር እንደዚህ አይነት ደግሞ ሶሻል ሚዲያውን በጣም በሚገርም ሁኔታ ሌላ ሚሽን ሌላ ተልዕኮ ያላቸው የሚመስሉ አካላት አቢዩዝ እያደረጉት ነው፣ ሚስዩዝ እያደረጉት እየተመለከትን ነው። እና ይሄ ደግሞ ጉዳቱ ቀላል ነው ብዬ አላምንም። በጣም የሚያስቀኝን ነገር ልንገራችሁ። ሶሻል ሚዲያ ላይ መጀመሪያ የኢትዮጵያ ሕዝብ ስድብ ነው የሚወደው ብለው ንቀውናል አንድ ጊዜ። ወይ ደግሞ ይሄ ማህበረሰብ በቃ ማንጓጠጥ አንዱን አንስተን ስንሰድባ የአንደኛውን መጋባት መፋታት ምናምን እያነሳን ስናወራ ይሄን ነው የሚወደው ማህበረሰቡ ብለው የተረዱበት መንገድ ያናድደኛል። ቅድም እንደነገርኳችሁ ይሄን ይሰጡናል ያመጡና ልክ ባልሆነ መንገድ በቃ የፈለጉትን ያክል ፎሎወር ላይክ ይሰበስቡና ትልቁን እንግዲህ ተከፋይ ከሆኑና ብዙ ተከታዮች ካፈሩ በኋላ የሆነ የተቀየመ ግሩፕ እንዳለ ይሰማቸዋል፣ ያውቃሉ። በተለይ ትንሽ የሚያነበው ኢንተሌክት ይሄ ምሁር የሆነው ኢሊት የሆኑት ሰዎች መቼም ይከፋሉ። እንዴ እነዚህ ሰዎች የት ነው ያደጉት? የት ነው የበቀሉት? ስርዓት የላቸውም ወይ ምናምን የሚለው ማህበረሰብ እዚህ ጋር ተቀይሞ እንዳለ ሲያውቁ እንደገና ከረሜላ እየሰጡ ደግሞ ሊያባብሉ ይሞክራሉ። ደግሞ በጎ አድራጊ ሆነው በጣም መልካም ስነ ምግባር ደግሞ ያለው ሆነው አንደበታቸውን ገርተው የፍቅር ሰዎች ሆነው ደግሞ ይመጣሉ በዚህ ጋር ማለት ነው። ኦልሬዲ በጣም ብዙ ልጆችን ከመንገድ ከመስመር ካወጡ በኋላ ኦልሬዲ ሌሎች ልጆችን በመጥፎ ሮል ሞዴልነት የማይሆን ነገር ውስጥ ከከተቱ በኋላ እንደገና ደግሞ ከረሜላ መስጠት ይጀምራሉ። በዚህ ጋር ጥሩ ሰው ነኝ፣ ይሄ ፍቅር ጨዋታ በጎነት ለማሳየት ምናምን ይሞከራል እና መቼም አንዴ ወጥተው ታውቀዋል። ከዚህ በኋላ ተረሱ ቢባሉም ሊረሱ አይችሉም እነዚህ ሰዎች። ሌላ ሰው እንዳይመጣ ግን ሌላ ደግሞ እንደዚሁ በስድብ ታውቆ ከዛ ደግሞ እንደገና የሚለማመጥና የሚያባብል ሰው እንዳይመጣ ትልቅ ጥንቃቄ ማድረግ ያለብን ይመስለኛል። እኔ እንደሚገባኝ እኔ አልታለልም፣ እናንተስ? እና ሶሻል ሚዲያ ላይ መጥቶ እንደፈለገ
አገርን ህዝብን የሃይማኖት አባትን ጥርግርግ አድርጎ ሰድቦ በሚቀጥለው ቀን ደሃ ልረዳ ነው እንትን ጋር የተጎዱ ወገኖችን ላግዝ ነው ምናምን እየተባለ ደግሞ የምንታለል ሰዎች ባንሆን እላለሁ። በዚህ ደረጃ መናቀም አለብን ብዬ አላምንም እና ይሄንን አመለካከት መስበር አለብን። ሰዎች ለመታወቅ ሲመጡ እውቅና ይገባናል ካሉ የሚገባቸው ብዙ ሰዎች እንዳሉ እናውቃለን። በብዙ መልካም ስራቸው፣ በብዙ ፈጠራ አቅማቸው፣ በአእምሯቸው ብቃት፣ በትወና ብቃት፣ በስፖርታዊ እኔ እንግዲህ አትሌቲክስ ላይ ለምሳሌ በጣም በቅርብ የማውቀው ቀነኒሳ በቀለ የህይወት ጆርኒውን አውቃለሁ። አሁን እያደረገ ያለውን በጎ አድራጎት ስራ አውቃለሁ። ሰዎች ለመታወቅ ከመልካም ነገር መነሳት እንዳለባቸው ትንሽ ፎሎወር ሊኖራቸው ይችላል፣ ትንሽ ተከታዮች ሊኖራቸው ይችላሉ። ግራጁዋል በሆነ መንገድ ቀስ በቀስ ግን በተረዱ ጊዜ ድካማቸውን እውነተኛነታቸውን ባወቁ ጊዜ ግን ሁሉም ሰው የነሱ አክባሪ ነው የሚሆነው። ለምን እንቸኩላለን? እውነት ነው የገቢ ምንጭ ነው። አንዳንድ ጊዜ ኢኮኖሚካሊ ጥያቄዎቻችንን ለመመለስ የምንቻኮልበት ነገር ውስጥም አንዳንዴ እንዲህ አይነት ስህተቶችን እንሰራለን እና ትንሽ መስመር ሊያስይዝ የሚገባ የመንግስት መዋቅርም ያስፈልጋል ብዬ አስባለሁ። ስለዚህ ምናልባት ይህንን ነገር በኃላፊነት ሊወስዱ የሚገቡ የመንግስት አካላቶች፣ ቢሮዎችን፣ ተቋማትን ልገልጽ እችላለሁ እዚህ ቦታ ላይ እና እስካሁንም ለምን እንዳልተሰራም ይሄ ለኔ የሁል ጊዜ ጥያቄ ነው። ከዚህ በኋላም እንዳይቀጥል ቢደረግን የተሻለ ውጤታማ የሆነ ማህበረሰብን እናፈራለን ብዬ አስባለሁ። አሁንም እየተዘጋጁ እዚህ አይነት ነገር ውስጥ ሊገቡ እየተዘጋጁ እያማማቁ ያሉ ልጆች እንዳሉም ይሰማኛል። እነሱን ዲስካሬጅ ማድረግ አለብን። ሰዎች መታወቅ ካለባቸው በውጤታማ ስራቸው፣ በገንቢ ማንነታቸው፣ በሚያደርጉት መስዋዕትነት፣ ጥረት፣ ግረት ነው መታወቅ ያለባቸው እንጂ እንደዚህ አይነትን የወረደና ተልካሻ ስራዎችን ሰርተው የእውቀት ማማ ላይ እውቅና ማማ ላይ መውጣታቸው ትንሽ እንደ አንድ እንደው አገሬ ብሎ እንደሚያስብ ወይም ደግሞ ወደፊት ትልቅ ነገር ለአገሬ እመኛለሁ ብሎ እንደሚያስብ ሰው በጣም አስቸጋሪ አመለካከት ማህበረሰባችን ውስጥ እየሰረጸ ያለ ነው የሚመስለኝ። ስጋቴን ወደ እናንተ አድርሻለሁ። መሆን ያለበትን ነገርም ትንሽ ለማመላከት ሞክሬያለሁ። እናንተስ በያላችሁበት ምን እያሰባችሁ ነው? እስኪ ኮሜንት ላይ እንገናኝ። ሁላችሁንም ኮሜንት ላይ አገኛችኋለሁ በዚህ ሀሳብ ብዬ አስባለሁኝ። የዛሬው ፕሮግራም ይህን ይመስል ነበረ። 30 ደቂቃ ከቤቲ ጋራ በቤተልሔም ተስፋዬ ኦፊሻል ዩቲዩብ ቻናል ላይ ሳምንታዊ ፕሮግራም ነው። ይህን ፕሮግራም ሰብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ እንድጠብቁኝ አደራ ላለው። ሳምንት በአዲስ ፕሮግራም ተመልሼ እመጣለሁ። እወዳችኋለሁ።